ሰላም ወገኖች እንዴት ናችሁ? ዛሬ ደግሞ በዚህ ቪዲዮ መጥቻለሁኝ። እስቲ ዛሬ የአቮካዶ ዲፕ ወይም ደግሞ ጓካሞሌ አብረን እንስራ። ለሱ የሚያስፈልገኝን ነገር እንግዲህ ይኸው እዚህ ጋር አዘጋጅቻለሁ። አቮካዶ አለኝ፣ ቀይ ሽንኩርት፣ ቃሪያ፣ ሎሚ እና ቲማቲም፣ ሰላንትሮ ወይም ደግሞ የድንብላል ቅጠል እንጨምርበታለን አዘጋጅቻለሁ። እስቲ እንዴት እንደምንሰራ አብረን ነው። ሽንኩርትና ቲማቲም ቃሪያውን ከትፈን እንደዚህ እናዘጋጃለን። ከዛ ለብቻ ቦል እናዘጋጅና አቮካዶውን ፍሬውን እንደዚህ አድርገን እናወጣለን። ፍሬውን ካወጣን በኋላ ቦል ውስጥ ከዛ አቮካዶውን ከቆዳው እንደዚህ ያደረግን እየለየን ቦል ውስጥ እንከታለን። እንግዲህ አቮካዶ እንደዚህ እንደምትመለከቱት ነው። ከዛ በዚህ ጨፍለቅ አድርገን በደንብ እስከሚለሰልስ ድረስ ተጭነን እንጨፈልቀዋለን። እንግዲህ አቮካዶ ይሄንን ይመስላል። አሁን የቀሩትን የከተፍናቸውን እንጨምርበታለን ከላይ። እንግዲህ እንደምትመለከቱት የከተፍኩትን በሙሉ አብሬ ጨመርኩት። አሁን ሎሚ፣ ጨውና ዘይት ጨምሬ አደባልቀዋለሁ። እንግዲህ እንደ ምርጫችሁ ጓካሞሌው ሬዲ ነው። በቺፕስ ወይም ደግሞ በዳቦ አድርጋችሁ መብላት ትችላላችሁ። ሞክሩት፣ በጣም ነው የሚጣፍጠው።